ማን ነው ከኛ ውስጥ እስኪ በእንግሊዘኛ ሰላም በልልኝ የሚለኝ? ሰላም በልልኝ። ኦኬ እሷን እስክታስቡ ድረስ ግን በነገራችን ላይ እንግሊዘኛ መማር ከዜሮ ከመሰረቱ መጀመር የምትፈልጉ ሰዎች ዩቲዩብ ላይ አንድ ቀሽት የሆነች ቪዲዮ ለቀቀላችኋለሁ። አይ ዶንት ኖ ሜቢ አልመጣላችሁ ማለት ነው። ሶ ብሮንክ ኢንግሊሽ ብላችሁ ብትፈልጉኝ ዩቲዩብ ላይ ቪዲዮዎቼ እዛው ታገኟቸዋላችሁ ማለት ነው። ሶ በቲክቶክ ላይ ያሳካነውን ትምህርት ዩቲዩብ ላይም ይደገማል። ኦኬ ሶ ሰላም በልልኝ ስትሉ say hello for me. say hello for me. say hello for me. say hello for me, huh? ሶ በዚህ መሰረት አመሰግናለሁ በልልኝ በልልኝ እስኪ አመሰግናለሁ በልልኝ። say thank you for me. say thank you for me. ካጠፋችሁ ደግሞ ኧረ እባክህ ይቅርታ በልልኝ አማላሽ ስትልኩ ማለት ነው። ይቅርታ በልልኝ። say sorry for me. say sorry for me. እንኳን ደስ አለህ በልልኝ። say congratulations for me. አጠር አድርጋችሁ ደግሞ say congrats for me. ስለዚህ ዛሬ ያየነው ምንድነው? የሆነ ነገር እንደዚህ በልልኝ ስትሉ ለሰው መልእክት ስትሰጡ say blank for me ማለት የፈለጋችሁትን ብላንክ ላይ ማስገባት። that's it። እስኪ እንደተረዳችሁ ለማሳየት ደግሞ ኮሜንት ላይ ግቡልኝና መልካም እድል በልልኝ በሉኝ እስኪ። መልካም እድል በልልኝ። ኦፍ ኮርስ በእንግሊዘኛ ደግሞ በአማርኛ እንዳትጽፉ።